በዚህ ምስል ላይ አራት የተለያዩ ነገሮች አሉ። ቀድሞ የታዩት ስለ ማንነቱ ይናገራል። አንደኛ አሳ። በዚህ ምስል ላይ በመጀመሪያ የታዩት አሳ ከሆነ ታማኝና አዛኝ ነው። ሰዎች ከእርሱ ጋር መሆንን ይወዳሉ። የቅርብ ሰዎች ጥልቅና ልዩ ፍቅር አሉት። የራሱ የሆነ ባውንደሪ ስላሉት ለሁሉም ሰው ግልጽ አይደሉም። ነገር ግን ትልቁ ድክመቱ ውሳኔዎችን ለማድረግ ይቸገራሉ። በተለይም አስቸኳይ ውሳኔዎችን የሚፈልጉ ነገሮች ላይ ቶሎ ለመወሰን ይቸገራሉ። ይህን ብዙ እድል እንዲያመልጦት አድርጎታል። ሌላው በቀላሉ በሰዎች ሀሳብ ይሸነፋሉ። ሁለተኛ ድራገን ፍላይ። በመጀመሪያ የታየው ድራገን ፍላይ ከሆነ ሚዛናዊ፣ የተረጋጉ፣ ዘና ያሉና ግጭቶችን የሚያስወግዱ ሰው ነው። ለሚወዱት ሰው መክፈል ያለቦትን ዋጋ ሁሉ ይከፍላሉ። ነገር ግን አንዳንድ ጊዜ ሰዎችን እንዴት መግባባት እንዳለቦት ስለማያውቁ ብቸኝነትን ይመርጣሉ። ሶስተኛ ሀይ። በመጀመሪያ የታዩት ሀይ ከሆነ ለማንኛውም ችግር መፍትሄ ማግኘት የሚችሉ አስተዋይና ንቁ ሰው ነው እና ፈተናዎችን አይፈሩ። ትልቁ ድክመቱ ግን ግልጸኝነቱ ነው። በጣም ግልጽ ስለሆኑና ስሜቱን መደበቅ ስለማይችሉ አንዳንድ ጊዜ በቀላሉ ከሰዎች ጋር ሊጣሉ ወይም ሊጋጩ ይችላሉ። አራተኛ አይን። በመጀመሪያ የታዩት አይን ከሆነ አስደናቂ የማሰብ ችሎታ አሉት። ነገሮችንም የመፍጠር አቅም አሉት። ውስጣዊ ስሜቱን ያምናሉ። ነገሮችን ከልክ በላይ ይመረምሩ። ሁልጊዜ አዳዲስ ነገሮችን ይፈልጋሉ። ሰዎችንም ሆነ ነገሮችን በቀላሉ ወይም በቶሎ ይሰላቻሉ።